በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። 13ኛ ተአምር። ጸሎቱ በረከቱ አማላጅነቱ ለዘላለሙ በእውነት ይደረግልን። አባታችን ተክለ ሃይማኖት ያደረገው ተአምር ይህ ነው። ዳግመኛም ከዚህ በፊት ባለው ተአምር እየተናገር እንደመጣ ነው። በዚህ አባታችን የተክለ ሃይማኖት የዕረፍት መታሰቢያ በዓል ዕለት በአንዲት ሀገር ላይ አንድ ሰው ሞፈር ቀንበር ተሸክሞ ሄዶ በእርሻው ቦታ ሲያርስ ዋለ። በዚህም ጊዜ በዚህች ዕለት በሮችን በረዶ ገደላቸው። መሬቱንም ሳህንን አጥርተው እንዲያጥቡት የእርሻውን መሬት አፈር ጎርፍ አጥበው ወሰደው። እንደዚህም ሁሉ በሌላይቱ ሀገር ደግሞ በዚህ ዕለት የአዝመራውን ቡቃያ አረሙን በሚያርምበት ጊዜ ግማሹን አርሞ ግማሹን ቀርቶት ነበርና በዚህች ዕለት የታረመውን ሰብል በረዶ ቀጥቅጦ ሲያጠፋው ያልታረመው አዝመራ ግን ከበረዶ ጥፋት ዳነ። አሁንም ወንድሞቼ ሆይ ይህ በሌሎች ላይ የወረደውን መቅሰፍት ተመልክተን ይህችን ታላቅ በዓል በጥንቃቄ እናከብራት ዘንድ እግዚአብሔር አንድ ልብ ይስጠን፣ አሜን። ጸሎቱ በረከቱ አማላጅነቱ በእውነት ይደረግልን፣ አሜን። 14ኛ ተአምር። ጸሎቱ በረከቱ አማላጅነቱ ለዘላለሙ በእውነት ይደረግልን። አባታችን ተክለ ሃይማኖት ያደረገው ተአምር ይህ ነው። ከዕለታትም አንድ ቀን ከተታ በምትባል ሀገር የአባታችን የተክለ ሃይማኖት የመታሰቢያ በዓል በሚከበርበት ዕለት አንድ ሰው ሞፈር ቀንበር ተሸክሞ ወደ እርሻ ቦታው ሲሄድ አባታችን ተክለ ሃይማኖት ወደዚች ሀገር ሲገባ በመንገድ አገኘውና አንተ ገበሬ ወዴት ትሄዳለህ ብሎ ጠየቀው። ገበሬውም አርስ ዘንድ ወደ እርሻ ቦታ ሄዳለሁ ብሎ መለሰለት። አባታችንም ልጄ ሆይ በዛሬዋ ዕለት ብታርስ አትበለጽግም፣ ባታርስም አትደኸይምና ተመልሰ ወደ ቤት ሂድ አለው። ገበሬውም ጌታዬ ሆይ ቤተሰቦቼ ለምን ተመለስክ ብለው በጠየቁን ጊዜ ነግራቸው ዘንድ ስምህን ንገረኝ አለው። አባታችንም የዕረፍት መታሰቢያ በዓል በዛሬው ዕለት የሚከብረው እኔ ተክለ ሃይማኖት ነኝ አለው። ይህንንም ብሎት ከእሱ ተሰወረ። ከዚያም ያ ገበሬ በፍጹም መደነቅ ተመለሰ። ወደ ቤተ ክርስቲያንም ተመልሶ ሄደ። ካህናት ስለ አባታችን የዕረፍት በዓል መብራት አብርተው ማዕጠንት እያጠኑ ሲዘምሩና ሲያመሰግኑ አገኛቸውና ይህንን ዕጣን የምታጥኑት ለምንድን ነው? ይህንንስ መብራት የምታበሩት ስለምንድን ነው ብሎ ጠየቃቸው። እነሱም ይህች ዕለት የአባታችን የተክለ ሃይማኖት የዕረፍቱ መታሰቢያ እንደሆነች አላወቅህምን አሉት። እሱም ቀድሞስ አላወቅሁም ነበር። ዛሬ ግን እሱ ራሱ ወደ ሀገር ሲገባ እኔ ለእርሻ ስወጣ በመንገድ ተገናኝተን በዛሬቱ ዕለት እርሻ ብታርስ አትበለጽግም፣ ባታርስም አትደኸይም፣ ወደ ቤት ተመለስ ብሎ ሲናገረኝ ይህን ከአፉ ሰማሁ እንጂ አላቸው። ይህንም ታላቅ ተአምር ሰምተው የሀገሩ ሰዎች ሁሉ ከዚህች ዕለት ጀምሮ የአባታችን የተክለ ሃይማኖትን የዕረፍት መታሰቢያ ማክበር ጀመሩ። ጸሎቱ በረከቱ አማላጅነቱ ለዘላለም በእውነት ይደረግልን፣ አሜን። 15ኛ ተአምር። ጸሎቱ በረከቱ አማላጅነቱ ለዘላለሙ በእውነት ይደረግልንና አባታችን ተክለ ሃይማኖት ያደረገው ተአምር ይህ ነው። ከተታ በምትባል ሀገር በአባታችን በተክለ ሃይማኖት የመታሰቢያ ዕለት የመብራቱን የዘይቱንን ሥራና የማየ ጸሎቱንን ሥራ ጎን ለጎን አስቀመጡት። መብራት በሚያበሩበት ጊዜ ከማየ ጸሎቱን ሥራ እየቀዱ ያበራሉ። እነሱ ግን ከዘይት መብራትን ሥራ የሚቀዱ ይመስላቸው ነበር። በነጋም ጊዜ በማየ ጸሎቱን ሥራው ውስጥ ያለውን መዝገበ ጸበል ሌሊቱን ለመብራት ሥራ ቀርተው እንደጨረሱትና ከመብራቱ ዘይትን ሥራ ግን አንዳችም እንዳልተቀዳ ሆኖ አገኙት። ጸሎቱ በረከቱ አማላጅነቱ ለዘላለሙ በእውነት ይደረግልን፣ አሜን። 16ኛ ተአምር። ጸሎቱ በረከቱ አማላጅነቱ ለዘላለሙ በእውነት ይደረግልንና አባታችን ተክለ ሃይማኖት ያደረገው ተአምር ይህ ነው። ከዚህ በፊት ባለው ተአምር እንደተገለጸ ሁሉ አሁንም በምድረ እንደ ገብጦን በአባታችን መታሰቢያ ዕለት ከመብራቱ የዘይትን ሥራ እየቀዱ መብራት ሲያበሩ አደሩ። በነጋም ጊዜ የሰማይ ወፎች እንዳይጠጡት ጥቂት በጥቂት ብሎ የተረፈውን ዘይት ቀድተው መልሰው ከዘይቱን ሥራ ውስጥ ቢጨምሩት በእንስራው ሞላ። የተወደዳችሁ ወንድሞች ሆይ የመብራቱ ዘይት በመብራት ካለቀ በኋላ ትራፊውን በእንስራ እንዲሞላ ያደረገውንና ማየ ጸሎቱን ወደ መብራት ዘይትነት እንደለወጠው የምታፈቅሩት አባታችሁ ያደረገውን ተአምር ስሙ። ስለዚህም ነገር ወንድሞቼ ሆይ ለዘላለሙ በእውነት ምስጋና የሚገባው አምላካችን እግዚአብሔርን በንጹሕ ልቦና ሆነን በሚገባ እናመስግነው። ጸሎቱ በረከቱ አማላጅነቱ ለዘላለም በእውነት ይደረግልን፣
አሜን።